ያው በጣም ጠባብ መድረክ ናት። የእስራኤልም ያነሰ ነው ይመስላል። እንግዲህ የፋይናንስ ግልጸኝነት በሚል ክልሉ እያወረደ እንዲካሄድ የሚደረገው እንትን በዋናነት ምንድነው? መንግስት ምን ያህል በጀት የበጀተ ነው? ለምን ዓላማ ነው የሚውለው? በአግባቡ የተጠቀምነ ነው ወይ? ለህዝብ ጥቅም ላይ እየደረሰ ነው ወይ? ህዝብስ ያውቀዋል ወይ? የሚለቅልን በጀት ትንሽ ነው። ትልቁ ሀብታችን የማህበረሰቡ ጉልበት ነው ተብሎ ይታሰባልና በትንሽ በጀት ከፍተኛ ልማትና ስራ ለመስራት ማህበረሰቡን ጉልበት አስተሳስሮ አነቃንቆ ማሰራት ስለሚጠይቅ በዛ ክንድ እንሰራ ነው። እንደኛ ወረዳ የሚለቀቅልን በጀት ሆነ ለመናገር እስካሁን ከደሞዝ ያለፈ ነው በሚባል አይደለም። በስራ ማስኪያጃም ከየትኛው ወረዳ ያነሰ እንደኛ ወረዳ የለም። እያንዳንዱ ተቋም ስራ ማስኪያጃ የሚሰጠው በጣም አናሳ ቢኖር እንደኛ የኛ ወረዳ ነው። ያ ደግሞ ምንድነው? ሰፊ ወረዳ ነው። ሰፊ ህዝብ አለበት። ሰፊ ተቋማት አሉ። የትምህርት ተቋሞች ውስጥ ላይ አይገናኝም። ግን ያን ተገንዝቦ የሚጠበቅበትን በጀት ፍትሃ ያጎ ክልሉ በመልቀቅ መሰረታዊ ችግር አለ። እኔ 3-4 በላይ ክልል ድረስ እጄ ለመነጋገር ጥረት አድርገናል። የሚሉት ምንድነው? ምክንያታቸው ምንም አጥጋቢ አይደለም፣ መፍትሄም የለም። ምክንያታቸው ከእናንተ በምትልኩት መረጃ ነው በጀታቸው የሚደለደል። እኔ ደግሞ ያ አይመስልኝም። እኛ የምንልከው ባለን ማስረጃ ሟልተን እንልካለን። በእርግጥ አሁን ጥር ነው። መቼ ነው የሚልክ? ደግሞ ተልኳል። ያው ነው ልካል። ኦኬ ጥሩ። ዝሮ በምትልኩት ነው የሚለው። ያንሳል፣ በሁሉም ያንሳል። የሱ የተለቀቀለትና እኛ የተለቀቀልን በጀት አይገናኝም እንደወረደ ያ እንዳለው ነው። ነገር ግን የተለቀቀልን በጀት ምን እያዋልን ነው? እስከዛሬ ምን ይዘ ግን ደግሞ ማህበረሰቡን ከሚጠቅም ውሃ ላይ፣ ጤና ላይ፣ እንስሳት ክሊኒክ ላይ፣ የጤና ኬላዎች ላይ፣ ትምህርት ቤት ላይ፣ ግብርና ላይ በሚሰሩ ውጤት በሚያመጡ አግባብ መስራት ይጠበቅብን ነበር። እየሰራን አይደለም። ይህን እያገዘን የመጣ ግን ፕሮጀክቶች ኤንጂኦዎች ናቸው ነው ለመናገር በሰፊው። በዚህ አመት ክልሉም ታግ አድርጎት ግዴታ አድርጎት በጀት ይዘናል። እስካሁን ወደ ስራ አልገባንም።